የከፈለልን ውለታ ትዝ ይለናል። እንዴት ነው እኛ የምንኖረው? እኛ አባት የፍቅር አባት ናቸው። እኛ አባት ቦታ ማይወስናቸው አባት ናቸው። እኛ አባት ክልል የማይከልላቸው አባት ናቸው። እኛ ግን ታጠርን። ተመልከቱ። ከዚህ እጥር እንድንወጣ እግዚአብሔር ሁላችንንም ይርዳል። ይሄን ሳይሆን ያኛውን የምናይበትን አይን መድኃኒዓለም ለሁላችንም ይስጠን። ተመልከቱ። የጻድቅ መታሰቢያ ለምንድን ነው ይላል መጽሐፍ? ለበረከት። ተመልከቱ። የዳዊት ልጅ ሶሎሞን እንደተናገረው የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። የኃጥአንንማ ማን ያስበዋል? እኛ አባት እኮ ጻድቅ ስለሆኑ ተጋዳይ ስለሆኑ እኮ ነው ማንም አዋጅ ሳያውጅ ይሄ ሁሉ ሕዝብ የተሰበሰበው። ለምን? እሳቸው ምን ለማግኘት? በረከት ለማግኘት። እውነት እላችኋለሁ ከእነዚህ ከታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ቢያጠጣ እውነት እላችኋለሁ ዋጋውን ምን ያደርግም? ይሄን ኪዳን ገብቶላቸዋል ኢየሱስ ክርስቶስ። በመጨረሻ ሰዓት ገብቶ ኢየሱስ ክርስቶስ ወዳጄ አቡነ ገብረ መንፈስ ቅዱስ ወይ ተመልከት። አያችሁ፣ ወዳጄ ያከበርከኝ ዳግመኛ የገለጥከኝ ወዳጄ ኢየሱስ ገብረ መንፈስ ቅዱስ ሆይ ስምህን የጠራ ዝክርህን ያዘከረ እስከ 15 ትውልድ ድረስ ምን አደርግልሃለሁ? አያችሁ፣ ቢሰጥ የማያልቅበት ቢቀዳ የማይጎልበት ጌታ በአንዱ በአቡነ ገብረ መንፈስ ቅዱስ አማካኝነት ቀዝቃዛ ውሃ ብናጠጣ እፍኝ ቆሎ ብንሰጥ እስከ ስንት ትውልድ ብላለሁ ነው ያለው? እስከ 15 ትውልድ። ይሄ በረከት ነው የሰበሰበን። ይሄ በረከት ነው የተሰበሰበን። ስለዚህ ወንድሞች ዋኖቻችንን ምን ልናደርግ ያስባል? ልናስብ። አስቧቸው። እነሱን ስናስበው ጠንካራ እንሆናለን። ጊዮርጊስን ገድሉን ስናነብ እኛም ገድለኛ እንሆናለን። አርሴማን ስናስባት እኛም በአርሴማ እግር እንቆማለን። እና አቡነ ተክለ ሃይማኖትን ሌሎችንም ስናነሳ ታሪካቸውን ስናውቅ እኛም በእነሱ ጫማ ጠንክረን ለመቆም አቅም ይሆኑናል። እነዚህን ማሰብ ያስፈልጋል። እግዚአብሔር ለዚህ በዓል ያደረሰን አምላክ ስሙ ለዘላለም የተባረከ ይሁን። እኔ ገርደፍ ነው ያደረገ